ወደ ካምፕ ሊገቡ ይችላሉ ወይስ በፍቃደኝነት ምንም ነገር ከመንግስትም ድጎማ የማይፈልጉ ሰዎች ቀጥታ ወደ የቤታቸው ይሄዱ ይሆን ነው? ከጸጥታ ችግር አንፃር ግዴታ አሁንም ከዚህ ሲሄዱ መጠነኛ የሆነ ጊዜያት ያው በካምፕ እንዲቆዩ ይደረግ ይሆን? የምታውቀው ነገር አለ ስላቀባበሉ? እዚህ ላይ ግዴታ መጣራት አለበት። ምን መሰለህ እስከዛሬ ስደተኞቹንም ጉዳይ እንዲያዘገይ የነበሩ አንዳንዱ እስር ቤት ውስጥ ሰው ማለት ያለበትን ሁኔታ በጣም የሚረሳ ነው። ይጀምራል የሚለው መረጃ ከተሰማ በኋላ በከፍተኛ ሁኔታ ደስታ ውስጥ ነው ያለው። በዚህ ጉዳይ ላይ ያው እርግጠኛ ነን ኢንሻአላህ በረራ ይኖራል። በዚህ ላይ ትንሽ የምትለን ነገር ካለ ከዛ ከጥያቄ አቀርባለሁ። ኦኬ አመሰግናለሁ። አዎ በረራ ይኖራል። በረራ እንዲኖር መንግስት እስከዛ ከሳውዲ መንግስት ጋር የኢትዮጵያና የሳውዲ መንግስት አብረው የተወያዩ ሲሰሩባቸው የነበሩ ጉዳዮች አሉ። የልኡካኑ ቡድን ከመጣ ጀምሮ ሆኖም ያው መንግስት ያን ነገር በማመቻቸቱ ሳውዲም ፍቃደኛ በመሆኗና ስደተኞቹ በመሄዳቸው ጉዳይ ስለተስማሙ ቢያንስ ከነገ ጀምሮ በቀጣይ ቀናቶች ቀጥታ በረራ የሚጀመር ነው። በረራው እንግዲህ ሂደት አለው። ምናልባት አሁን ያለው እስከኛ ከ100,000 በላይ እንደመሆኑ መጠን 100,000 ስራ ደግሞ ቢያንስ የሚያርፍበት አለው። ያን ነገር መንግስት አዘጋጅቷል። አንዳንድ መረጃዎች ከሆነ ተወሰነ ምን አይነት ዝግጅት እንደነበር ምናምን አጣርቼ ነበረ። ቤቶች ተይዘዋል። ግን የተያዙት ቤቶች ይመስለኛል አነስተኛ ሊሆኑ ይችላሉ። አካባቢው ላይ ድንኳን ጥሎ ማሳደርም እንደገና ደግሞ መንግስት በጣም ጥብቅ የሆነ ክትትል የሚያደርግበት ነው። በነገራችን ጉዞ ከዚህ ከሳውዲ አረቢያ የሚሄደው ማነው ኢትዮጵያዊ በደንብ ተጣርቶ ቸክ ተደርጎ ነው ወደ ክፍለ ሀገር ሊሄድ የሚገባው የሚል አሰራር ነው በመንግስት ዘንድ ያለው። ወይም በአገሪቱ ውስጥ ካሉ አንዳንድ ግጭቶች ጋር በተያያዘ እንደዛ ለማጣራት እንዲጠቅሙት መሰለኝ። እና ያው ዞሮ በቀጣይ ቀናቶች ከነገ ጀምሮ ነው የተባለው። እንግዲህ እንደ መረጃ ምንጭ ከሆነ መጀመሪያ ከታማሚዎች እና ከህፃን እና ከሴቶች ከዛም እንደዛ እያለ ይቀጥላል ነው የተባለው። በጣም ጥሩ። አዎ በዚህ አጋጣሚ በዛሬው ዕለት ትናንት ላንተም ነግሬ ነበር። አንድ በዚህ ቅርበት ያላቸው ሰው መረጃ ለመስጠት ፈቃደኛ ሆነው ነበር። እንግዲህ በተለያየ ምክንያት ዛሬ ሊቀርቡልኝ አልቻሉም። የተለያዩ ጥያቄዎችን ወደ አንተ ነው የማቀርባቸው። እንግዲህ መረጃዎቹ ካሉ ያው ታጋራናለህ፣ ከሌሉም ደግሞ ታልፋቸዋለህ። ምናልባት አገር ቤት ይሄ እንዳለ ሆኖ በዚህ 3 ቀን ከነገ ጀምሮ ያለው አላህ ያደርገው እንግዲህ ኢንሻአላህ በጉጉት እየተጠባበቅን ነው የምንገኘው። እስረኞቹ ሪያድና ሹመይሲ ጅዳ ያሉ አሉ። ነገር ግን በየክፍለ ሀገሩ በደማምም በአፈርባጥንም በጅዛንም በመዲና በጧይፍም ያሉ እነሱንም የተመለከተ ነው ይሄ 100,000 ወይስ እዚህ ጋር ፎርም የተሞላውን ነው? በዚህ ጉዳይ ላይ የምታውቀው ነገር አለ? እንግዲህ ሪያድ እስካሁን ባለው 30,000 አልሞላ እስረኛ ነው ያለው። በየአካባቢው አለ የሚለው ነገር እኔ እንደዚህ አይነት ጉዳዮች ላይ መረጃ የለኝም። በነገራችን ላይ ግን አጠቃላይ እኔ የማውቀው ሳውዲ ያሉ እስረኞችን የማስገባት ስራ ይጀመራል የሚል ነው ያለው። ግን በጣም ብዙ ቁጥር ያለው ጅዳ ነው ተብሎ ነው የተወሰነው። ይህ ደግሞ በሚሰሩት ማነው ፎርም በሞሉት ማነው የኮሚኒቲ ማን ኤምባሲ ሰዎች ውስጥ ባሉ እንትኖች ዳታ የሚገኝ ነው። ዞሮ የሚቀር ሰው አለ ብዬ አልገምትም ከወንጀለኛ ውጭ ማለት ነው። በዚህ ሀገር መንግስት በወንጀል የተከሰሰ ያው ሀገሪቱ የራሷ ህግ ስላላት ሀገሯ ላይ ካለ መጣ ስላለ እዛ ውጭ ግን በህገወጥ ሆኖ ሲያገር ሲሰራ ወይ በተለያዩ ችግሮች የተያዘ ሰው ከዚህ የሚቀርበት እንትን አለው ያደረገበትም አንዱን ይዞ የሚሄድ አይመስለኝም። ሁሉንም ያካትታል ብዬ ነው እኔ እስካለኝ ድረስ እስካሁን ድረስ በነበር የመረጃ የማውቀው። ጥሩ ኢንሻአላህ ቀጣይም ቢሆን እነዚህ ነገሮችን ምክንያቱም ብዙ ህዝብ እየጠየቃቸው ያላቸው ስለሆኑ በተለይ እንደነገርኩህ እነዚህ አንተን የሚመለከቱም ባይሆኑ ለዛም ነበር አንድ በዚህ ጉዳይ ላይ ዝርዝር ማብራሪያ እንዲሰጡን የጋበዝኳቸው ሰው ቢመጡ ጥሩ ነበር። ለዛም ነው። ግን ሌላው ጥያቄ ደግሞ ውጭ ያለው
እንደውስ ታስቧል ወይ ይሄ የማስገባቱን ስራ? አሁን ምናልባት መረጃው ካለ ይሄንንም ውጭ ላይ ሆነው እየተጠባበቁ ያሉ ሰዎች ግዴታ እስር ቤት መግባት አለባቸው? ይሄ ነገር እስከተፈቀደስ 100,000 ሀገር ቤት ወደ ማስገባት ከዚህ ቀደም መንግስት እየሰራውበት ነው ብሎ ነበር። አሁን እነዚህ ችግሮች ውጭ ላይ ያለውን የሚያካትታል ወይስ እስረኞቹን ብቻ ነው ለማስገባት የታቀደው? በነገራችን ላይ መጀመሪያ ውጭ ያለው በገንዘቡ እንዲሄድ ነበር የተመቻቸው። ከዛም በኋላ በተለያዩ አጋጣሚዎች የሚመለከተው አካልን በኢሜይል መረጃ በመስጠት ጫና በመፍጠር እና ከዚህ ተናግሬ ያለው አንድ ዝም ብሎ በሰብአዊ መብት ዙሪያ ላይ የሚከራከር የኛ ግሩፕ አለ ከመንግስት ጋር ፈቃደኛ ሆኖ የሚሰራ ማለት ነው። በዚህ ዙሪያ ላይ ጥናቶችን የሚያቀርብ ቀጣይ ስደተኞችን በተመለከተም ሊሆን ይችላል እስከነ መቋቋሚያ ከሚሉትም ከዚህ ሁለተኛ ለህገወጥ ስደት እንዳይገብ ያቀረቦችን በተመለከተና እዛ ላይ መንግስትን በጣም እንትን መረጃ ከመንግስት አካሎች ጋር በደንብ ነው የተለዋወጥ ነው። ቅድሚያ እስር ቤት ላሉት ነው የሚሰጥ የሆነውና መንግስትም ወዲያውኑ የአቋም ማስተካከል አድርጎ ቅድሚያ እስር ቤት ያሉት ናቸው የሚሄዱት በሚለው ደረጃ ነው እና ስለዚህ ከአሁን መጀመሪያ እስር ቤት ያሉት ከሄዱ በኋላ ነው ውጭ ላይ ንጹህ አየር የሚተነፍሰው ሊሄድ የሚችለው እንጂ እስር ቤት ያለው ዜጋ ታፍኖ በጣም በብዙ ችግሮች ውስጥ እያለ ውጭ ላይ በነፃነት እንትን የሚለው ማነው እንደፈለገ እንትን የሚለው መቅደም የለበትም። ግን አሰራሩ አለው። ቀጣይ ደግሞ ውጭ ያለው ነው የሚሆነው ማለት ነው። ቅድሚያ ያለው ደረጃ ስላለው ነው እንጂ የሚቀር የለም ማለት ይቻላል። በጣም ጥሩ። አዎ ምክንያቱም እንዳልከው በቅደም ተከተል ከሆነ ሁሉንም ማስሄድ ይቻላል። ግን የማይሆን ከሆነ ቅድሚያ እስረኛው መሆኑ ሁሉም ይስማማል። አንድ ጥያቄ ግን ምን አለ መሰለህ፣ በህዝቡ ዘንድ ግዴታ እስር ቤት ያለው ሁኔታ እየጠበቀ በመሆኑ ውጭ ያለውን ሰው ማስገባት ካልተቻለ ሁሉም እንዲታሰር የመፍቀድ ያክል ነው። ምክንያቱም ውጭ ልጅ ይዘው የታመሙ ወደ ሀገራቸው ልግባ እያሉ ወደ እንዲገቡ ካልሆነ አንደኛ ለመንግስት ያስቸግራል። አሁንም እስር ቤት መግባታቸው አስቸጋሪ ስለሚሆን ውጭ ያለውም ከእስረኛው ያልተናነሰ ትልቅ አደጋ ነው እና መንግስት ይህንንም ነገር ትልቅ ቢያስብበት የሚል ሀሳብ ነው። ያው አንተ እንደኛው መብት ጠያቂ እንጂ የዚህ ጉዳይ አካል ስላልሆንክ ያለውን መረጃ ነው እያካፈልክ ያለው። ኢንሻአላህ ሱሌማን ተጨማሪ ምናልባት መረጃው ካለህ ነው። አሁን ይሄንን አገር ቤት የሚገቡ ዜጎች አንዳንዶቹ ካምፕ መግባት የማይፈልጉ ይኖራሉ። መቋቋም የማይፈልጉ ሊኖሩ ይችላሉ። ለሌሎች እድል ይሰጣቸው ብለው ብዙዎቹ ሲሰሩ የኖሩ ናቸው። አገር ቤት ብቻ እንግባ እንጂ እናትና አባት የራሳቸው የሞቀ ቤት የሚጠብቃቸው አሉና ግዴታ ወደ ካምፕ ሊገቡ ይችላሉ ወይስ በፈቃደኝነት ምንም ነገር ከመንግስትም ድጎማ የማይፈልጉ ሰዎች ቀጥታ ወደ የቤታቸው ይሄዱ ይሆን ነው? እስከ ጸጥታ ችግር አንፃር ግዴታ አሁንም ከዚህ ሲሄዱ መጠነኛ የሆነ ጊዜያት ያው በካምፕ እንዲቆዩ ይደረግ ይሆን? የምታውቀው ነገር አለ ስላቀባበሉ? እዚህ ላይ ግዴታ መጣራት አለበት። ምን መሰለህ እስከዛሬ ስደተኞችን ጉዳይ እንዲያዘገይ የነበሩ አንዳንዱ እስር ቤት ውስጥ ሰው ማለት ያለበትን ሁኔታ በጣም የሚረሳ ነው። በግልጽ የኢትዮጵያ መከላከያ ሰራዊት ሲደፈር ሲረሸን ሀገሪቱ እንዳለ ያሁላ ስትጨፈጨፍ ደስታውን የሚገልጽ ሰው ነበር በየእስር ቤቱ። ስለዚህ እንደዚህ አይነቱ ከኋላ ምን አለው ተብሎ በደንብ መጠናትና መመርመር አለበት ብሎ መንግስት ይህም በግልጽ አስቀምጦታል እዚህ ጋር ማለት ነው። እና እንደዚህ አይነት ነገሮች መስተካከል ሳይሆን እንደዚህ አይነት ሰዎች ምናልባት ምን ሊኖር ይችላል የሚለውን አንድ ሀገር ከውጭ የሚገባውን ዜጋ ማንነቱን አረጋግጦ መቀበል መቻል አለበት። እናም ግዴታ ሰው ወደደም ጠላም በደንብ ቸክ ሳይደረግ ሮጦ ወደ ቤቱ የሚሄድበት አይደለም። ይህ ደግሞ አንደኛ የሀገሪቱ ሰላም ለማረጋገጥ ነው። ሁለተኛ ወንጀለኞችን ለመለየት እንዲያመች ነው። ያ ማለት ግን ሳዑዲ አረቢያ የመጣ ሰው ሁሉም ወንጀለኛ ነው ማለት አይደለም። ሁሉም ንጹህ ነው ማለት አይደለም። ስለዚህ እንደዚህ አይነት ነገሮችን እንኳን እኛ ትንሽ ያው የቴክኖሎጂ እንትን ላይ አሰራር ላይ ሀገሪቱ ያው ተሰራራት እንጂ ማንኛውም ሀገር እኮ ለምሳሌ ሳውዲ አረቢያ ወደ ውጭ ሄዶ ሲመለስ እኮ በደንብ ተመርምሮ እኮ ነው ያው እነሱ ሁሉንም ነገር ከእንትኑ ጋር ስላያያዙት እንጂ ማለት ነው እና ወደ ሀገር ሊገባ የሚችለው። ስለዚህ ኢትዮጵያም የሚገባ ሰው መንግስት ባለው አቅም ባለው የህግ አሰራሩ ላይ አጣርቶ መርምሮ ወደ ቤተሰቡ የሚሄደው። ያ ማለት ግን ዜጎቹን ያንገላታሉ ወይ እንደዚህ አውቀባ ምናምን አይደለም። የራሳቸው ማጣሪያ ዘዴ ያላቸው። እኔ እንግዲህ ያለኝ መረጃ ነው እንዴ በነገር ግን ይሄ ነገር ተዘርግቷል ያልኩት ደግሞ
ይህን ለምን ዘረጋ የሚሉ ከሆነ አይተው ከሆነ በየእስር ቤቱ ብዙ ነገሮች ነበሩ። በጣም መከላከያው ሰራዊቱን የሚሳደቡ እንኳን ተጨፈጨፉ፣ እንኳን አለቁ፣ እንኳን ኢትዮጵያ ፈረሰች የሚል መፈክር የያዘ ሰዎች እነዚህ በመንግስት የተያዙ ናቸው እና ስለዚህ እነሱ መለየት መቻል አለባቸው። ንጹሃኑ ሰርተው በላው እዚህ የሚሰቃዩ ወንድማቶቻችን ወደ እነዛም የመጀመሪያዎቹ እነዚህ ተሳስተው ካጠፉት እንደሆነ ዋናው ነገር እኛ ለሀገራቸው መብቃታቸውና በሀገራቸው ጉዳይ ላይ የሀገራቸው ብሎ ያውበት ይሻላል የሚለው እና ያ ነገር ግዴታ ነው፣ አይቀርም ማለት ነው። አዎ በጣም ጥሩ ልክ ነህ። አሁን ያነሳቸው ነጥቦች እኔ ራሱ ስለ መብታቸው እየጮክ አንዳንድ ጊዜ የሚያሳፍሩ ቪዲዮዎችን በሚለቁ ሰዓት የምደበቅበት ይጠፋኛል። ምክንያቱም መንግስትን እባክህ እያልኩ እየጮኩ እንደገና ሌላ አይነት ነገሮች ቢያንስ ታራሚዎች ናቸው እንደ ማንኛውም ነገር ግን ከመንግስት አንድ ነገር እንደሚጠብቅ ሰው ሆነው ሳይሆን ልክ ውጭ እንዳለ ሰው ሲወጡ ነበረ። አግባብ ናቸው ብዬ አላስብም። መደገፍም መቃወም ይቻላል፣ ግን እጅ የሰጠ ሰው በችግር ላይ ያለ ሰው ቢያንስ ያን ነገር እስከሚያልፍ ድረስ ትዕግስት ያስፈልጋቸው ነበር። ልክ እሱ ጋር ታጠቅ በተለይ ለንጹሃን ማሰብ አለባቸው ነበር። እንደዚህ አይነት ንግግሮች ሀገሪቱ አጠቃላይ ኢትዮጵያ ትፍረስ፣ የሀገሪቱ ጥላቻ ካለው የፓርቲም የፖለቲካ ዓለም ብዙ ችግር ካለባቸው እነዚያን ነገሮች በእኛ ምክንያት እኮ እዚህ ንጹሃኖች አሉ ይጎዳሉ ብሎ ማሰብ መቻል አለብን። ሰው እንደዛ ያስብ ያ ነገር ሆኗል። ስለዚህ እንደዛ አይነት ነገሮች ሀገሪቱን ሁለተኛ ነገር መንግስት የሚጠረጠራቸው ሰዎች አሉ። መንግስት የራሱ የሆነ ስጋቴ ናቸው የሚላቸው ሰዎች አሉ። እነዛ ስለሚላቸው ህጉ ተዘርግቷል። ስለዚህ ምናልባት ከዚህ ሄዶ ሰው ለሀገሬ አካሄዱ ላይ መንግስት ምርመራ ያደርጋል የሚለው እንዳያወዛግባቸው በመሆን ነው እንጂ ለሌላ አይደለም። ዋናው ነገር ከዚህ ሀገር ሀገራቸው ላይ ይሻላል። ምንም በቃ ምንም እንደ ሀገር ማንም ነገር የለም። አይ ለራስ ደህንነት ስለሆነ ችግር የለውም። ይሄ ዋናው ነገር አሁን ትልቁ ነገር በረራው ተጀምሮ ብዙዎቹ ቢያንስ ቶሎ የሚገቡበት መንገድ። ሌላው ምናልባት አሁንም የልኡካን ቡድኑ ሊመጣ ነው ከተባለ በኋላ በጣም ግን ይቅርታ ሱሌማን፣ ምክንያቱም ምናልባት ካለህም ቀጣይም እንድትጠይቅ ነው። ምክንያቱም ይህን ጉዳይ የሚመለከተው አካል እኔ ኃላፊነት መውሰድ ስላልፈለግኩ ነው። አንደኛ አንተንም ራሱ እዚህ ጋር ማጋፍጥህ ታጠቅ ብሏል መባልን ራሴን እየሸሸው ነው ወይም ኃላፊነት መውሰድን ያን ያክል ስለሆንኩ ነው። እና አንድ ለዚህ ላይ ማብራሪያ ሊሰጡኝ የነበሩ ሰውም ስላልቀረቡ ነው። እና አንተም በበጎ ፈቃደኝነት ነው ያለህን መረጃ እየሰጠ ያለው። እስረኞቹ ልኡካን ቡድኑ ወደ ሳውዲ አረቢያ እየመጣ ነው በተባለበት ጊዜ የነበረው ደስታ ከፍተኛ ነው። ነገር ግን ከመጡ በኋላ ደግሞ በሚመለሱ ሰዓት ደስታው ሁሉ የጨለመበት ነበር። ሰሞኑን ደግሞ በውይይቱ መካከል የነበረ አንድ መረጃ አለ። በውይይቱ መካከል በ2000 በሳምንት 3 በረራ 2400 ወይስ 3600 እናደርግና በ7 ወር ጨርስ ያሊያ በሳምንት 2400 ይሁንና በ11 ወር ይጨርስ የሚል የውይይቱ አንድ አካል ነው። ውይይቱ ገና አልተቋጨም የሚል ፋና ላይ የቀረበ አንድ ዘገባ ነበር፣ አይተው ይሆናል። ይህ ሁኔታ ማህበረሰቡ ከዚህ ቀደም በፍጥነት ይገባል ብሎ በጉጉት ሲጠብቀው የነበረውን ማህበረሰብ ልቡን የሰበረ ከኔም ጀምሮ በጣም ያሳዘነ ነበር። አሁን ላይ ያለ የመጨረሻው እስረኛ አሁን የታሰረው ሰው 11 ወር የሚቆይ ከሆነ በጣም የሚያሳዝን ነውና አሁን አንተ በምትለው ደግሞ 5 በረራ ተዘጋጅቷል ብለሃል። ስለዚህ በዚህ አጋጣሚ ምናልባት ዘመቻው ያ የተባለው ነገር መቋጫ አልነበረውም፣ ውይይት ነበረ ነው ወይስ ምንድነው? በዚህ ጉዳይ ላይ ያለህ መቼ ሊያልቅ ይችላል? በሳምንትስ ምን ያክል ሰው ሊገባ ይችላል? እሱ ያው እንዳልከው መንግስት አንዳንዴ ነገሮችን በደንብ ማየት መቻል ላይ እነሱ ጋር ችግር ሊኖር ይችላል። አንደኛ የህዝቡ ስሜት ካለመረዳት፣ ያለው ደስተኛ ሁኔታ በደንብ ካለመረዳትም በራሳቸው ውሳኔ የሚወስኑ አንዳንድ እንደፈለጉት የሚሉ የመንግስት ሚኒስቴሮች አሉ። ስለዚህ በሚኒስቴር ስም ቁጭ ብሎ ከመንግስት ጋር በሚወያይ ጊዜ የሚያነሳቸው ሀሳቦች እነዚህ እስከሚብላሉ ድረስ ነገሮች ቶሎ ወደ ተግባር ላይ ቀየሩ ይችላሉ። ልክ ነው። እነዚያ ነገሮች መቋጫ አላቸው መቋጫ የላቸው ሁሉም የማይቀር ጉዳይ ነው። በነገራችን ላይ ማስገባት ከሆነ ዜጋውን የመቀበል ግዴታ አለበት። ሁሉንም ማስገባት አለበት በተቀላጠፈ አሰራር እና ደግሞ አስቸኳይ በሆነ የማነው ዘመቻ ጠቅላላ እዚህ ያለው እስረኛ ወደ አገሩ መግባት መቻል አለበት። በሳምንት 10 ሰው በሳምንት 15 ሰው እያለ ከሆነ እነሱ የኢትዮጵያ መንግስት በሳምንት ከሚይዘው በላይ እነሱ
እዚህ ሊጨምሩ ይችላሉ። ስለዚህ ትርጉም የለውም። ይህን አሰራር እነሱ ራሱ በዚህ አጋጣሚ ባይጀምሩት ይሻላቸዋል። እንደዚህ ከሆነ አቁመውት በቃ ቢተውት እና ሌላ መፍትሄ ቢፈልጉ ይሻላል እንጂ በሳምንት 1000 ሰው ገብቶ ከመቶ ሺህ በላይ እስረኛ ሊጠናቀቅ ነው። ይህንን ማሰብ መቻል አለብን። ስለዚህ 100 ሳምንት መጠበቅ አለብን ማለት ነው። ከዛ ምንም አስሩ እነዚህ አይነት አሰራሮች በጣም ችግር ያላቸው ናቸው እና ይሄ ብቻ እነዚህ ነገሮች መስተካከል አለባቸው። በዚህ